ስትሮንግ ኢነፍ ነው የምትሆነው። ሰይጣን ይሄን ስለሚያቅ በሰዎች ላይ የሚከፍተው መንፈሳዊ ጥቃት ነውና የተራዘመ የሐዘን የዝቅተኝነት የዋጋ ቢስነት ስሜት ቀጥለ ጻፍ። የእንቅስቃሴ ፍላጎት የማጣት ስሜት ድባቴ የእንቅስቃሴ ፍላጎት የማጣት ስሜት ነው። ድብርት ምን አይደለም ብላችሁ ጻፉ። ድብርት ምን አይደለም? አንደኛ ውሸት አይደለም። ማንኛውም ሰው በድብርት ሊጠቃ ይችላል። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ መንፈሳዊ ይሁን ዓለማዊ፣ ማንም ይሁን በድባቴ ሊጠቃ ይችላል። ደግሞ አንድ ሰው በድባቴ እንደተጠቃ የምታውቀው ምንድነው? ሰይጣን አታክ ሲያደርገው ምንድነው የሚሆነው? ይሄ የመኖር ፍላጎት ማጣት፣ የእንቅስቃሴ ፍላጎት ማጣት፣ ከዛም ሲቀጥል ደግሞ ይሄ ዋጋ ቢስነት ስሜት፣ የባዶነት ስሜት፣ የህይወት ዓላማና ትርጉም የማጣት ስሜት ማንኛውም ሰው ሊሰማው ይችላል። እና ይሄው 4 ወርና ከዛ በላይ አንዳንድ ጊዜ በነገራችን ላይ ድባቴ ከወንዶች ይልቅ ሴቶችን ያጠቃል። ከሴቶችም ይልቅ ደግሞ እድሜያቸው ከ19 እስከ 29 የሆነውን እድሜ 30 ድረስ የሆነውን ያጠቃል። ሁሌም አለ፣ በየትኛውም እድሜ ክልል ውስጥ አለ። እንደው በእድሜ ስትመለከቱት ማለት ነው። ምክንያቱም ሰይጣን ወርቃማውን የህይወት ጊዜያችሁን መቀማት ስለሚፈልግ በዋነኛነት በዛ ጎልደን ታይም ላይ ነው ይሄንን የድባቴ ጥቃት በሰዎች ላይ የሚሰነዝረው። በደንብ አድርጋችሁ ስሙኝ። አንድ ሰው 1 ወርም ይሁን 2 ወር 3 ወርም ይሁን 4 ወር በተለይም ከ4 ወር በላይ በተደጋጋሚ ይሄ የእንቅስቃሴ ፍላጎት የማጣት ስሜት፣ ብቻውን የመሆን ፍላጎት፣ የሐዘን ስሜት፣ የባዶነት ስሜት፣ የተስፋ መቁረጥ ስሜት ተሰምቶኛል ካለ እንደ ቀልድ ልታልፈው አይገባም። ምክንያቱም ሳታስበው ድንገት እህትን ወይም አባትን ልታጣ ትችላለህ። ወንድምህን ወይ የሆነ ሰው ልታጣ ትችላለህ። ያ ሰው በዛ ሁኔታ ከቀጠለ ሰይጣን ከዚህ ከማያባራ ጦርነት ውስጥ ራስን አጥፋና ውጣ ነው የሚለው። ሄሎ አዋንኛው ጉዳይ በኋላ አስረዳቸዋለሁ፣ በኋላ አሳያቸዋለሁ። አንድ ሰው በድባቴ ውስጥ ሲጠቃ ምን መሰላችሁ የሚሆነው? ፍቃዱን በማዋጣት ከሰይጣን ጋር ነው የሚተባበረው። በድባቴ ሰይጣን ምንድነው የሚፈልገው? ሰውየው ራሱን እንዲያወድም ነው የሚፈልገው፣ ራሱን እንዲያጠፋ ነው የሚፈልገው። ሰይጣን በራሱ እጅ አንተን ሊያጠፋ ይሞክርና አልሳካ ሲለው አንተ ራስን በራስህ እጅ እንድታጠፋ ነው የሚፈልገው። አንተ ራስን በራስህ እጅ እንድታወድም፣ አንተ ራስን በራስህ እጅ እንድታጠፋ ሲፈልግ ደግሞ ምንድነው የሚሆነው? አየው፣ ውስጥ የተፈጠረ ዓላማ፣ ፍላጎት የማጣት ስሜት፣ ተስፋ የመቁረጥ ስሜት፣ የባዶነት ስሜት፣ የዋጋ ቢስነት ስሜት ውስጥ ተሰምቷል። እና ይሄ ሁልጊዜ ማዕበል አለ፣ ውስጥ ማዕበል አለ።